ከአዲስ አበባ ቀይ መስቀል ጋርም ጥሩ ቤተሰብ ናቸው። በህግ አገልግሎት ረጅም ዘመን ሰርተዋል። አሁንም እየሰሩ ነው ያሉት። አቶ አየለ ሄድ ኦፊስ ሆነው አዲስ አበባ ብራንች ሆኜ እንዲሁ ባይ ነው እንጂ የማውቃቸው ብዙ አንተዋወቃል። ግን ቀይ መስቀል ሰው እንዴት እንደሚነፋፈቅ ለማወቅ እዚህ እኮ ሰላምታ የለንም። ሰላምታ የለኝም ባይ ነው የማውቃቸው። ሁለታችንም ከኢትዮጵያ ውጭ ተገናኘን እና ከኢትዮጵያ ውጭ ስንገናኝ አቶ አየለ የት ነህ? ቀይ መስቀል ተቃቅፈን ተሳስመን ከዛ በኋላ ለምን መጡ ምናምን ቤተሰብነቱ ቀጠለ። ከዛና በቃ የትም ቦታ በቃ እኛው ነን ማለት ነው። እና እኔ አቶ አየለስ ምን ተሰማሁት? ምንስ ይደግፋሉ? ይሄ ኦልሞስት የእርሶ ልጆች ነንና እኛ ያየንበት መንገድ አለ። እርሶ ደግሞ ከህግ አኳያ ከዓለም አቀፍ በጣም ነው የማመሰግነው። ግን ከሌላው ሰራተኛ በምንም አይነት ስለማይለይ ከዚህ በኋላ የክብር እንግዳ መባሌ እንዲነሳልኝ በክብር እጠይቃለሁ። ከሁላችሁ ጋር ተመሳሳይ ደረጃ ተመሳሳይ አገልግሎት ነው የነበረኝ። በተረፈ ስለ ቀይ መስቀል ማህበር በእውነት ወንድሜ እንዳልከው ከዚህ እስከ ጄኔቭ ተመላልሼ አውቃለሁኝ። በዓለም ላይ ብዙ በጎ የሚሰሩ ድርጅቶች አሉ፣ ግን እንደ ቀይ መስቀል የለም። ቀይ መስቀል ሁለንተናው ነው በጎ ይሆን። ለምን መሰላችሁ? ህጉ በጎ። እነዚህ የቀይ መስቀል ሰዎች የምንይዛቸውና የምንገለገልባቸው መሳሪያዎች እንኳን በጎ ናቸው። እኔ አንድ ኢንሲደንት ልንገራችሁ። 1997 ረብሻ ነበረ በመንግስት ላይ በተነሳ እና አንድ ዘመዴ ቤቱ መሄድ አልቻለም፣ ከስራ ወጥቶ ሸኘኝ ብሎን የቀይ መስቀል መኪና ይዝ ስለነበረ ቤቴ ቦሌ ቡልቡላ ነው። እዚህ አቦ ወጥቼ እሱ ይዤ ወደ ዓለም ባንክ ወሰድኩት። ዓለም ባንክ ስደርስ እሱ ቤቱ እዛ ነው ወርዷል። ስመለስ አንድ ሽማግሌ ታምቶ ሁለት ልጆቻቸው ይዟቸው ግን ምንም ትራንስፖርት ስለሌለ መንገድ ላይ ቆመው አገኘኋቸው። ቀይ መስቀል እንግዲህ አርመው ልነግራችሁ እና ከዛ ጫንኳቸው። መንገድ ላይ ግንድ አጋድመው ወጣቶች እና መተላለፋቸው ልክ የቀይ መስቀልን አርማ ሲያዩ አሳለፉ። እሳቸውን ሽማግሌ ይዤ ሆስፒታል ታልኩና የት ነው ሆስፒታሉ? ጳውሎስ። ከዛ ስመለስ ወልዳ ትራንስፖርት አታ መንገድ ላይ የቆመች ሴት አለ። ተመልከቱ፣ ወልዳ ወጣለች። እሷን ይዣት መርካቶ አድርሼ ወደ ቤቴ ልሄድ ስል ሁለት እድሜያቸው የገፉ አዛውንቶች ሴቶች ናቸው፣ በእግራቸው ይሄዳሉ። የት ነው የምትሄዱ ስላቸው ላይ ነው የምንሄደው፣ በጣም ደክሟቸዋል። የወጡት ከዚህ ከአቃቂ። ከዛ በኋላ እነሱን ይዤ እዛ ደረሱ። ምን ልላችሁ የአር ነው። እኔም እኮ ሌላ የተለየ ነገር አይደለም። እና በሄድንበት በአጋጣሚዎቹ በጎ የሚሰራበት መስሪያ ቤት ህጉም የቆሙበት እኔ ሁላችሁ ስትናገሩ ትዝታው መጣ። የተለወጠ ህብረተሰብ ያለበት፣ ምክንያቱም በጎነት ከሰው ልጅ ጋር የተሳሰረ ነገር ነው። ከቀይ መስቀል ስንለቅ የቀረብን ነገር ገንዘቡ ከዛ የበለጠ አግኝተናል። ሁላችንም ኑሯችን ተለውጦ የቀረብን ነገር ብኖር ያበጎ ነገር ነው። ፍቅርም የፈጠረብን እሱ ሁላችንም እና አሁን የዚህ የቀይ መስቀል ሰራተኞችና በጎ ፈቃደኞች መገናኘት ከማንኛውም ሰው ማለት ኢትዮጵያ ውስጥ ፈልገን ከማንኛውም ድርጅት በጎ መስራት የሚችል ህብረተሰብ፣ በጎን የለመደ ህብረተሰብ ለእርስ በርስ እንኳን ብዙ በጎ ነገር የሚሰራ ሶሳይቲ የሚሰበሰብበት ስለሆነ ይሄ እድር የኛ የእርስ በርስ መገናኘት ብቻ ሳይሆን ያንን ቀድሞ እንሰራው የነበረውን ልንተገብር አልቻለም። ምክንያቱም ያው ወጣን። እኔ የመሰለኝ ከወጣሁ በኋላ ብዙ 4 ቦታ የእድሜ ልክ እንትን ከፍያለሁ። አንድ ቀን ተጠርቻለሁ እና የምንቀጥል ነበር የመሰለኝ በጎ። ምክንያቱም ቀይ መስቀል ሁሉንም የሚያደርግ በጎ የሚያሰራ ነው። ግን
ከስራ መብዛትም ይሁን ትኩረት ባለመስጠትም ይሁን የወጡትን ሰዎች የሚያሰባስቡና ያንን የለመዱትን በጎ ነገር የሚያስቀጥሉ ስለሌለ ይሄ መቋቋሙ እኔ ያንን የለመድነውን ነገር ስራ ላይ እንድናውል እርስ በርሳችን ደግሞ የበለጠ እንድንረዳዳ ስለሚያደርግ በእውነት ደክማችሁ እዚህ ላደረሳችሁ አመቻች ኮሚቴ ነው የተባለው። በጣም ነው የማመሰግነው። ብታጨበጭቡላቸው ደስ ይለኛል። አብሬያቸው መጀመሪያ ላይ ነበርኩኝ፣ ግን ስራ ስለበዛብኝ ልገፋ አልቻልኩኝም። ሆኖም በሚያስፈልገው አብሬያችሁ ናችሁ ብዬ ነው ከእናቶ ንጉሴ ጋር ስንገናኝ እንዲቆዩ። እንግዲህ ምን ይሰማል? ዓለም አቀፍ ቀይ መስቀል አወጀኔ ከ10 ጊዜ በላይ ተመላልሻለሁ አውቀዋለሁ። የዓለም አቀፍ ቀይ መስቀል ማህበር፣ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበር፣ የኢትዮጵያ ቀይ መስቀል ማህበር እነዚህ ሁሉ አብረውን እንደሚቆሙ እርግጠኛ ነኝ። እንደሚደግፉንም እርግጠኛ ነኝ። እኛ ማቀራረባችንን ከእነሱ ጋር ካደረገ በምን ይደግፉናል? ባላቸው ነገር ሁሉ ይደግፉናል የሚል እምነት አለ። ይህንን ያደረጉ በዓለም ላይ አሉ ወይ ለምለው ጥያቄ እርግጠኛ አይደለሁም። ግን ይሄ ማህበር የመጀመሪያው ይሆናል። ቀይ መስቀል ከጎኑ ሰራተኞቹ፣ ቀይ መስቀል ቅድም እህቴ ስትናገር ነበረና ደሜ ውስጥ ነው ያለው። እኔ ልንገራችሁ ከቀይ መስቀል ወጥቼ ለ2 ዓመት ፍቅረኛውን መለየት እንደማይችል ሰው ነው የሆንኩት። በጣም ነው የከበደኝ። ለምን? የለመድናቸው ነገሮች ስላሉ። ስለዚህ እንዲህ አይነቱን ነገር ለማስቀጠል ስለምጠቅመው ለራሳችን ብቻ ሳይሆን ለዓለምም ህብረተሰብ፣ ለቀይ መስቀል ቤተሰብ ምሳሌ እንደምንሆን ስለምገምት የቀይ መስቀልም አይችል የምንለው ኢንተርናሽናል ሁማኒቴሪያን ነው ይደግፈናል። አርማችንን ካስተካከልን ሁሉ ነገር የተመቻቸ ይሆናል እና በተለይም ሰው ያለው እኔ አፈርኩኝ 17 ዓመት ነበር 35 ዓመት ነበር በርጓሏ በጣም አሳፈረኝ። ምክንያቱም እኔ ረዥም አገልግሎት አለኝ ብዬ እኮራ ነበር እና እድሜ ልክ በዚህ የኖሩ ሰዎች ስላሉ በቀይ መስቀል የተቀረጹ በጎ ስራ መስራት የለመዱ ሰዎች ስላሉ ብዙ ነገር ሰርተን ለዓለም ሁሉ ምሳሌ መሆን የምንችል ነው። በርቱ እላለሁ። አዲስ አበባ ብራንችን ብቻ ሳይሆን ሁሉንም እንልቃል።